ይድነቅ ቃሲም እስኪቸገር ድረስ እዚህ አካባቢ ሞልታችሁት የነበራችሁ ወደ ውጪ ሀገር ልካለን የምትሉ ድርጅት ነን ባዮች የት ጠፋችሁ? የት ሄዳችሁ? ይድነቅ ቃሲም እንኳን ይቸገር እንዴት ወደ ውጭ ሀገር እንደሚካሄድ በማርያም ብሎ ይለምን። የት ሄዳችሁ ነው ካናዳ ልካለን ስትሉ የነበራችሁ? ኖርዌይ፣ ጀርመን፣ አሜሪካ፣ አውስትራሊያ፣ አረብ ሀገራት የት ሄዳችሁ ጥፍት ያላችሁት? እዚህ አካባቢ እርዳታ እንሰጣለን ሀብታም ነን አይሁን ስትሉ የነበራችሁ ሰዎች የት ነው ጥፍት ያላችሁት? የላችሁም እኮ። ወዴት ሄዳችሁ ነው? ሪል ስቴት እንገነባለን በማይተገበር ሞጁል 80,500 ብር ተሰጥቶ ምን አይነት ሪል ስቴት ገንብተው እንደሚሰጡ እግዚአብሔር ይወቅ። በድፍረት መጥተው የተለያዩ አርቲስቶችን ተጠቅሞ ይሄን ሰፈር አጣባውት ነበር። የሉም እኮ። የት ነው የሄዱት? ስም ጠቅሰን ማውራት እንችላለን። በዚህ አስፈላጊ ከሆነ ለቤተ ክርስቲያን ገቢ እናሰባስባለን የምትሉ ከራሷ ከቤተ ክርስቲያን ወጣችሁ ከቤተ ክርስቲያን ላይ ኮሚሽን ስትነፉ የነበራችሁ ሰዎች የት ሄዳችሁ ነው? የት ነው ጥፍት ያላችሁት? መኪና እናስመጣለን ግማሽ ከፍላችሁ ግማሽ በዱቤ ስትሉ የነበራችሁ ሰዎች ስትሉ የነበራችሁ ድርጅት ነን ባዮች የት ናችሁ? ጠፋችሁ እኮ የሰፈር። እውነት ለመናገር በየሴክተሩ ያሉት እንኳን አይደለም እነዚህ ኦንላይን ቢዝነስ እናካሂዳለን የሚሉትም የድርሻቸው ነው ስለው እየሄዱ ነው። እነ ሰክሰስ ሄደዋል። ከዛ ፊትም ሄዱ ነበሩ። አሁን ደግሞ እነ ዩኒቨርሳል ሚውዚክ ግሩፕ የሚባለው እሱም ሰሞኑን ይጠፋል። ግን ሌላዎቹ መመለሳቸው እኔ በጣም ማዝነው በእውነት የሚሰሩ ቢመጡስ፣ ሪል ስቴት ገንብተው በእውነት የሚያስረክቡ ቢመጡስ፣ መኪና ግማሹን በዱቤ ግማሹን በእንትን በርካሽ ዋጋ ሊሰጡ የተዘጋጁ እውነተኛ ካምፓኒዎች ቢመጡስ። ሁሉም ቤተክርስቲያን በእርግጥ እርዳታ ያስፈልገው አሁን ላይ እርዳታ የሚያስፈልጋቸው አብያተ ክርስቲያናት እርዱም ቢሉስ ዛሬ ይሄ ነገር ይሄ እስካም ማን እንደጎዳ እዩት። እውነተኛ ነጋዴዎችን አዝናለሁ። እውነት ለመናገር እዚህ አካባቢ በተፈጠረን በጣም ጥቂት ሰዎች በተለይ እኔ ኃላፊነቱን ወስጄ ስም ጠቅሼ ይሄን ያህል ማባረር ከቻልን መንግስት ትንሽ ቢንቀሳቀስ ምን ያህል ሌባን ማስወጣት እንደሚቻል ታውቃላችሁ? ጠንካራ ህግ ቢወጣ ሌባን የስቅላት ድረስ የሚቀጣ ህግ ቢወጣ ሲሪየስሊ ቢካሄድበት ሀገራችን ከሌቦች ጽድት ትል ነበር። ሀገራችን ከሌቦች ጸዳች ማለት በየቦታው ማማረሮች እውነቴን ነው የምላችሁ ይቀንሳል። አሁንም እንደዚህ መኪና ምናምን የሚሉ ሰዎች መመለሳቸው እንጃ። ከተመለሱ ግን አሁንም እዚሁ ሰፈር ነው ያለነው እና የትም አንሄድም። በንቃት እንጠብቃችኋለን እንላችኋለን። በዚህ አጋጣሚ ግን መንግስት ሆይ ተንቀሳቀስ። በየቢሮዎችህ አስፈጻሚው አካል አለብር አለጉቦ አንንቀሳቀስም እያለ ነው። ተንቀሳቀስ፣ ጠንካራ ያለ ህግ አውጣ፣ አስፈጽም። ያን ጊዜ ሀገራችን ከስቅላት ትድናለች። የኤሌክትሪክ መኪና የምትገዙ ለመግዛት ያሰባችሁ እመኑኝ በተደጋጋሚ ይህንን ቪዲዮ እየሰራሁላችሁ ነው። ብዙዎችን እየተመለከትኩ ነው። ሰሞኑን በመዲናችን አዲስ አበባ ላይ የኤሌክትሪክ መኪና እየገዙ ያለ ፍተሻ እጅግ ከባድ ወጪ እያወጡ ነው። ስለዚህ ማንኛውንም አይነት የኤሌክትሪክ መኪና ስትገዙ እመኑኝ 100% አስፈትሻችሁ ነው መግዛት የሚገባችሁ። ምክንያቱም ያለ ፍተሻ የሚገዛ የኤሌክትሪክ ተሽከርካሪ ከጀርባው እጅግ ብዙ ወጪ ያስወጣችኋል። በነገራችን ላይ የኤሌክትሪክ መኪና ብቻ ሳይሆን ማንኛውንም መኪና በፍተሻ አስገዙ። ነገር ግን የኤሌክትሪክ መኪና በይበልጥ በተለይ የኤሌክትሪክ መኪናን የባትሪ ካፓሲቲውን በደንብ አርጋችሁ ብዙ ጊዜ እንደምታውቁት አንድ ባትሪ ቢያንስ 1.5 ነው በአመት ውስጥ መቀነስ ያለበት። ይህንን ከግንዛቤ ውስጥ ማስገባት ይኖርባችኋል። ተው። እኔ ከዚህ ሳምንት 2 ጓደኞቼ በዚህ አይነት ሁኔታ ውስጥ ያሳለፉ ለሌሎች ሰዎች መኖራቸውን ስለነገሩኝ ነው። ስለዚህ የኤሌክትሪክ መኪና ስገዙ በጣም በባለሙያ ማስፈተሽ አለባችሁ ወይም አትግዙ። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌለሁ። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢልና እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር እንደው ታውቃላችሁ። እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ያለ ምንም ግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃለሁ። የጉዞ አማካሪ የግል ድርጅት ናቸው።
80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። እናንተ ያልቀመሳችሁትን ወጥ ጣዕም መስካሪዎች፣ ያልተጓዛችሁበትን መንገድ አብሳሪዎች፣ እንደ ወንድማችን ያላችሁ ሰዎች ለእናንተ ጥቅም እስካስገኘ ድረስ የትኛውንም ነገር ለህዝብ አምጥታችሁ ተወረውሩና ልክ ግን ህይወታችሁ ሲፈተንና ማህበረሰቡ መሬት ላይ የሚኖረውን እውነተኛውን ህይወት ሪያሊቲውን ስትመለከቱ ከዚህ በፊት ለማህበረሰቡ ራሳችሁን የገነባችሁበትን ለሁሉ ጥያቄ መልስ አለኝ አይነት ገጽታ ግንባታችሁ እውነተኛ እንዳልሆነ ቀድሞ የተናገራችሁት ነገርና አሁን የተናገራችሁት ነገር ሲጣረዝና ሲጣለዝ ትክክለኛው ህይወታችሁ ፍንትው ብሎ የሚያሳይ ነው። ለእናንተ ጥቅም እስካስገኘ ድረስ የትኛውንም ያገኛችሁትን ነገር ለማህበረሰቡ ተወረውሩለታላችሁ። ነገር ግን በራሳችሁ ህይወት ፈተናችሁ አረጋግጣችሁ ነገሩ አዋጭና ኪሳራ መኖር አለመኖሩን አረጋግጣችሁ አይደለም ይህን የምታደርጉት። እናንተ የመቻችሁ፣ እናንተ የደላችሁ፣ እናንተ አካውንታችሁ ላይ የሆነ ነገር አድ ይደረግበት እንጂ ችግር የለባችሁ። ለማህበረሰቡ ግብአት ታደርጉታላችሁ። ይህን ወንድሜ እንደተመለከታችሁት ከዚህ በፊት የፈለጋችሁት አውሮፓ ሀገር የፈለጋችሁት አይነት ስራ ላይ መሰማራት የምትችሉበት ኤጀንሲዎች እድል አመቻችተውላችኋል። 80% ብድር የተመቻቸለት 20%ቱን ብቻ ከፍላችሁ የምትሄዱበት እድል ተዘጋጅቶላችኋል ሲል ከርሞ አሁን ግን መሬት ላይ ያለውን ሪያሊቲ ህይወት ሲቀምስ ግን ራሱ ሞጫ ቀዳዳ ያጣ ሰው እንደሆነ በጥያቄው መረዳት ችለናል። ተመልከቱ እንግዲህ ይህ ሰው ከዚህ በፊት ሲመሰክርላቸው የነበሩት የትኛውም ኤጀንሲዎች እሱ እንደመሰከረላቸው አዋጭ ሆኖ ቢገኙ ኖሮ የመጀመሪያ እድል ተጠቃሚ የሚሆነው እሱ እንጂ ሌሎቻችን አይደለም። የትኛውም አበሻ ብቻ ሳይሆን የትኛውም የሰው ዘር እድል ሲመጣ ቅድሚያ ለራሱ ይሰጣል። ቀጥሎ ደግሞ ራስ ወዳድ ካልሆነ ለወዳጅ ለዘመዶቹ፣ ደግሞ ለሀገሩ ሰዎች ያንን እድል ያስተዋውቃል፣ ይናገራል። ከዛ በተረፈ ግን አዋጭ ሆኖ እሱ የማያዋጣው ቦታ ላይ ተቀምጦ ለኛ ህይወት ሲል ቀድሞ ምስክርነት የሚሰጠን ሰው ልናገኝ አንችልም። እንደዚህ አይነት ሰዎች ካሉ ደግሞ እግዚአብሔር ባሉበት ቦታ ይባርካቸው ነው የምለው። ቪዲዮ የምሰራበት ዋና ምክንያት በዚህ በሶሻል ሚዲያ ላይ የትኛውንም አቀራረብ ይዘው የመጡ ሰዎች የሚያቀርቡትን ነገር እንደወረደ ተቀብሎ ከማመንና ራስን አደጋና ኪሳራ ውስጥ ከመክተት በፊት ነገሮችን አስተውለን መመልከት እንዳለብን አጽንኦት ለመስጠትና ለመናገር ስለፈለኩ ነው። ያልኖራችሁትን ኑሮ አትንገሩ። ይህ የተኖረ ህይወት ነው የምትሉት ያልተኖረ ህይወታችሁን መታችሁ አትመስክሩልን። ይመቻል። ዋትስአፕ ቲክቶክ ፋሚሊስ ትናንት አንድ ቪዲዮ ለቅቄ ወደ ውጭ መሄድ እፈልጋለሁ ምናምን እና ከ2 ዓመት ምናምን በፊት የሰራሁት ማስታወቂያ ነበር። እሱን አውጥቶ ዘግተው ነው ባይዘጉማ እኔ ማገኛችሁ ነበር። ዘጉ። ሌላ መንገድ ጠቁሙ። እስቲ አንዳንዴ ለመልካም ነገር እንተባበለው። ፍረጠው ቁረጠው እንዲህ አጀንዳ ተደርገህ አጭበርባሪ ሌባ ዋት ሰው እርዱበት። እንዲህ መተባበር ቲክቶክ ላይ ያለው ሰው እርዱበት፣ ሰው አሳክሙ፣ የሆነ ነገር አድርጉት። የሆነ ሰው የሆነ ነገር አለ ጣጣ ሌላ ቪዲዮ ሲሰራ እኮ እንደዚህ አይበይርም ነበር። እንዴት እንደበየረ ሰሞኑን ታግዬ ነበር እንዲወጣልኝ። ይሄው እርሜ ለመጥፎ ነገር በመጥፎ ነገር ብድግ አላለም። አንዳንዴ ለመልካም ነገር እንጠቀምበት። ኧረ መድኃኒዓለም አንተ ባትኖር ምን ሆነ ነበር? ግደሉት ብዛቱ። ለመልካም እንጠቀም። የወደዳችሁ ያከበራችሁ ያሰባችሁልኝ እጅግ በጣም አመሰግናለሁ። ቃሲሙት በጣም አመሰግናለሁ። ወዳችኋለሁ። ቪዲዮም የሰራችሁብኝ ምናምን ህዝቡ ሾርት ሜሞሪ ምናምን ብላችሁ እንደዛ ለመቃቀስ